ጋይስ ዛሬ ዲቻ ቦይስን ሰርፕራይዝ አረኳቸው። ማሙሼና ንጉሴ እዩ ጩፋ በጣም እንደሚወዱትና እንደሚከታተሉት ነግረውኝ ነበርና ሰርፕራይዝ እንደማረጋቸው ቃል ገብቼላቸው ነበር። የእዩ ጩፋ ጽፈት ቤት ደግሞ ያ ፖስት ያልኩትን ቪዲዮ በማየት ማለት ነው ሰርፕራይዝ ልናረጋቸው ቀጠሮ ያዝን ማለት ነው። ሰላም ነው አለን። እንዴት ነው? እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። በጣም መልካም ነገር ነው እየሰራ የምትገኘውና እሱን አይተን ከፕሬዝዳንት ጽፈት ቤት ቢሮ ጋር ነው የተነጋገርነው ከቤተ ክርስቲያናችን ማለት ነው። ከነሱ ጋር በመነጋገር አላማውን በማየት ያው ይሄንን ፕሮግራም ካንተ ጋር ለማሳለፍ ወደድን። ይሄንን ፕሮግራም በነገራችን ላይ ፕሮፌት አያውቀውም። ሰርፕራይዝ ነው የምናደርገው። ሰርፕራይዝ ነው። ኦኬ ያ እሺ፣ መሄድ እንችላለን። አሁን እሺ፣ ደስ ይላል። አረጋግጫለሁ። እንደምትመለከቱት ወደ ውስጥ ገብተናል። ንጉሴና ማሙሼ ማለት ነው የሌለ በጉጉት እየጠበቁ ነው ብታዩ። በቃ ባይዘዌስ ለዲቻ ቦይስ አንድ ነገር ልንገራችሁ። የውስጣቸው ጉጉትና ስሜት በግልጽ መግለጽ አይችሉም። በቃ ያፍራሉ እና ብቻችን ስንሆን ነው በቃ በቀውጤ እብድ የሚሉት። አሁን ልንገራቸው በቃ የሌለ በቃ ቢዘሉም ለራሱ ደስታቸውን አይችሉት። ማርያምን ነው የምላችሁ። በቃ ደስ ብሏቸዋል። እኔ በጣም አውቂያቸዋለሁ ማርያምን። አሁን ወደ ውስጥ ልንገባ ነው እዩ ጩፋ እንድናገኘው ማለት ነው። እስኪ ምን እንደሚመስል አብረን እንየው። እንግዳ ይዘን መተናል። እንግዳ ይዘን ተጠቃች እንዴት ናችሁ? ሰላም 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 ሰላም። ቤተሰብ እንዴት ናችሁ? ሰላም ነው አለን አለን። ሰላም አላችሁ? አረፍ በሉ። ሁሉ ሰላም አለን። በጣም ነው የሚወዱ። አዶና ይባላል። ዲቻ ቮይስ ናቸው እነሱ። ለነሱ እሱ ነው የቲክቶክ ቻናል ከፍቶላቸው አንድ ቪዲዮ አሹ አሳይቶኝ ነበርና ያው ሳናስፈቅድ ነው አንተን እንግዳ እንዳለ ብቻ ነው የነገርንና አሹ ባሳየን ቪዲዮ መሰረት በጣም ነው የወደድኩት ቪዲዮን አይቼና ምክንያቱም ሁለቱም ልጆች እጅግ በጣም አንተን ይወደዋል እና እሱ ነው ከመንገድ ላይ ከሚሰሩበት አንስቷቸው መልካም የሆነ ስራ እየሰራ የሚገኘው። አዶናይ መልካሙን አላማና ሐሳቡን አይተን አንተን ለማገናኘትና ሰርፕራይዝ ለማድረግ ያሰብነው። እንኳን ደህና መጣችሁ። ቴንክ ዩ። እንኳን ደህና ቆያችሁን። በተለይ በዚህ አይነት ስራዎች ላይ የተሰማሩ ሰዎችን መደገፍ ማገዝ የኔም አንዱ የአገልግሎት ክፍል ስለሆነ የታመሙትን ማሳከም፣ የተራቡትን ማብላት፣ አካላዊ መንፈሳዊ ጉዳት ውስጥ ያሉ ሰዎችን ሰፖርት ማድረግ፣ ቀና ማድረግ፣ መደገፍ፣ ማገዝ በፈጣሪም በሰዎችም ዘንድ ዋጋ የሚያስገኝ ስለሆነ ለነዚህ ልጆች ደግሞ መነሻ ሆናልና እግዚአብሔር ይባርክ። አሜን። ብቻህን 2 ሰው 3 ሰው ማንሳት ቀላል አይደለም። ኢትዮጵያውያን ተባብሮ አንተ 3 ሰው እኔ 3 ሰው ሌላ ሰው ደግሞ 3 ሰው በጣም ብዙ ሰዎችን ማንሳት ይቻላልና እንደ ቀላል ነገር አላየውም። የት ነው የምትኖረው? እዚህ አሁን 22 ነው ያለነው። ከኔ ጋር ናቸው። ሆቴል የምቆይበት አለ። እዛ ነው ያሉት። ዲቻ ቦይስ ከላይ የወረደው ጌታ ኢየሱስ ክርስቶስ ብቻ ነው። ሰው ሁሉ ከታች ነው የተነሳው። ከታች ተነስተ ትልቅ ስትሆን ታሪክ አለ። እውነት ነው። ብዙ አይነት የህይወት ቻሌንጆችን አልፈ ወደ ትውልድ ስትወጣ መንፈሳዊ ታሪክም አይጠፋም፣ አካላዊ ህይወት ላይ የፈጠርከው ተጽዕኖም አይጠፋምና ጥሩ ነው። እነሱም ከዚህ አይነት ቦታ ዝቅተኛ ስፍራ መነሳታቸው በጣም ትልቅ የሚደነቅ ነው። ስምህ አዶናይ ነው ብለኛል። የስምህን ትርጉም ታውቃለህ? አይሁዳውያን እግዚአብሔርን የሚጠሩት አዶናይ ይሉታል። አዶናይ ማለት በአማርኛ ጌታ ወይም የሁሉ ኃይል ባለቤት ማለት ነው። በእንግሊዝኛ ደግሞ ማይ ሎርድ ይሉታል። የሁሉ ኃይል ባለቤት የሆነውን እግዚአብሔርን መውደድ መከተል። በነገራችን ይህንን ስም ከመጥራታቸው በፊት አይሁዳውያን ብዙ ጊዜ እጃቸውን ይታጠባሉ። በጣም ስሙን ስለሚፈሩ በጣም ያከብሩታል። አዶናይ የሚለውን ስም በጣም ይፈሩታል። የምትደግፋቸው የምታነቃቃቸው ሰዎች ሊኖሩ ይችላል። ስፒሪቹዋሊ ደግሞ አንተን የሚያነቃቁ የሚደግፉ ሰዎች ያስፈልጋል። በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 27 ላይ ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ፣ ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። ሞኝ ነገር መረጠ ማለት ወደ ዘመናዊ ቋንቋ ብናመጣ ሰገጠ ማለት። እውቀት አለን ብሎ የሚያምኑትን ሼም ለማስያዝ ምኖችን መረጠ? ሰገጤ ባይዘ ስግጥ ፍምስ ወርድ ኦፍ ጋድ
መጽሐፍ ቅዱስ። እሺ ቴንክ ዩ ሶ ማች አመሰግናለሁ። ሁሉ ነገር ያለው እዚህ ውስጥ ቴንክ ዩ። ያንተ ነገር ፋውንዴሽኑም ያለው እዚህ ውስጥ ቴንክ ዩ ሶ ማች። ታስበውን ሁሉ የሚያሳካው የፈጣሪ ቃል። ቴንክ ዩ ሶ ማች። ይሄ ትልቅ ስጦታ ነው። አመሰግናለሁ። ተባረክ። ቴንክ ዩ አሜን። ቴንክ ዩ። እሺ እሺ ተበስ አነባለሁ። ቴንክ ዩ። ተግብረው። እሺ ተከተለው። ቴንክ ዩ። God bless you። አመሰግናለሁ። ቴንክ ዩ ሶ ማች አሜን። እሺ ባይ። አዶናይ ኖርማል ያ አዶናይ እንደዚህ አዶናይ እንደዛ አዶናይ እትስ ኖርማል። አዶናይ ህዝቡን ያከብራል። አዶናይ ብዙ ጊዜ ጦርነትን የሚሰብክ ልጅ አይደለም። አሁን አዶናይ ወደ ኦሮሞ ቤት ቢመጣ ሬስፔክት አለ። አዶናይ ዛሬ አይደለም የምከታተለው ሌላ ነገር ውስጥ አትል ብሮ ጀምሮ ይከታተል። ጦርነትን አይደለም ጸብን የማይሰብክ ልጅ፣ ሰውን ቀና ብሎ ተናግሮ የማያውቅ ልጅ፣ በራሱ ጊዜ የሚኖር በራሱ ላይፍ የሚኖር እንደ ጃኒ ማለት ነው። ነገር ተገናኝተዋል ብዬ ማለት ይችላል። ተው ታይ ከማለት ውጪ ያ በግለሰብ ሰውን ሲሰዱት ራሱ በግለሰብ መልስ የማይሰጥ ልጅ ነው። ዌልካም ቱ አወር ኦሮሚያ። ለሀገሩ ሪስፔክት ያለው ትግራይ ላይ ጦርነት ይብቃሚ ለህዝቡ ድምጽ የሆነ ነው። ጥይት በማቀበል አይደለም። አንዱን ከፍ አድርጎ አንዱን ዝቅ በማድረግ አይደለም። ያ እንደዚህ አይነት ሰዎችን እንፈልጋለን። ጋይስ ተመልከቱ እንግዲህ ፀጉሬ በጣም አምሮብኛል አይደለ? ግን ምን እንደረሳሁኝ ላሳያችሁ። ይህ ጃኬት ረሳሁ መልበስ ማለት ነው። እቺ ፀጉር ሳትበላሽ እንዴት አድርጌ ነው ይህ ጃኬት የምለብሰው? ተከታተሉ እስኪ። በጣም ነው የሚያናደኝ። ባይዘው ፀጉር ሲኖር አባቴ ይበላሽ። ስማ አረውስ ይበላሽ ይላል። ፍሪዙ እንዳይበላሽ ደግሜ መድከም አልፈልግም። ይበላሽ እንደዚህ ለፍተን ፋክ ወይኔ ፍሪዝ ተበላሽ አልተነካም። አየ የምንቀኛ ነው ምንቀኝነት ተበላሽ። አሁን እንግዲህ ማለት ነው ናቀርብለት ፋይበር ሊያደርግ ነው ይሄ ዛሬ ውስታ ትንሽ ይለምልመኝ ብሎ ፋይበር ሊደረግለት ነው። እኒው ትራንስፎርሜሽኑ ለውጥ ነው። ምንድነው የሚደረገው? እዚህ ነው ፋይበር የሚደረገው ማለት ነው። እዚህ ውስታ እና እስኪ እግዚአብሔርን እስኪ ለውጡን እናያለን። እንዴት ታዲያስ ናቲ ይጋደም በደምብ አረ አስተውሪ ፊትህን እንዳትረሳው። ስማ ፊትህን እንዳትረሳው አላለም። ወይኔ ጋይስ እንደምትመለከቱት እንግዲህ አይኑ ጨፍኖ ይገኛል። ሰርፕራይዝ ለመደረግ ማለት ነው። እንዳታይ ብያለሁ ፕሊዝ። እሺ እንደዚህ ቆንጆ ነህ። በስመ አብ። በዚህ ፓፒ ብሎ ይጠራሃል ቺኮች፣ በዚህኛው ደግሞ ናፒ ብሎ ይጠራል። ያው ይሄ ናፒ ነው ተዋወቁት። ፓፒ ደግሞ አለ እዚህ ፓፒና ናፒ። እሺ አሁን እንግዲህ ከ3 ይቆጠራል። ከዛ ራስህን ታየዋለህ ማለት ነው። እሺ 3 2 1 አረኔላ አቆላ ምንድን ነው የቀባችሁ? ውስጥ ትበለች። አንተ ፀጉር ይታለ ያኛው የለም ፓፒ ነው የሆንኩ ናፒ አይደለም። ስማ ፓፒ ብላችሁ ጥሩ ይመላቸው። ናፒ አይደለም። ሸበላልኝ እንዴ እንደዚህ በጣም ቆንጆ ይሆናል። እንደዚህ ሸበላልኝ እንዴ